48ቱ የኃይል ህጎች። ህግ 1 አለቃህን በፍጹም በልጠው አትታይ። ሁሌም ቢሆን አለቃህ የበላይህ እንደሆነ እንዲሰማውና እንዲደላደል አድርግ። አለቃህን ለማስደሰት ወይንም ለማስደመም ብለህ ብዙ አትፍጨርጨር። እሱን ለማስደመም ብለህ ብቃትህን አብዝተህ የምታሳየው ከሆነ ፍርሃትና የደህንነት ስጋት ያጭርበታል። ሁሌም ሰዎች ፊት አለቃህ ካንተ የተሻለ እንደሆነ አሳይለት። ያኔ የስልጣንን ማማ በቀላሉ ወደ ማግኘት ትሄዳለህ። ህግ 2 ባልንጀሮችህን ወይንም ጓደኞች ላይ ብዙ እምነት አትጣል። ጠላቶችህን መጠቀም ተማር። ባልንጀሮችህ ጓደኞችህን ተጠንቀቅ። ከማንም ፈጥነው የሚክዱ እነሱ ናቸው። በቀላሉ ይቀኑብሃል። ጨካኝና የተበላሹ የመሆን እድላቸው ሰፊ ነው። ብልህ ከሆንክ ከቀድሞ ጠላትህ ጋር አብረህ ስራ፣ ቅጠረው። ለአንተ ታማኝነቱን ለማረጋገጥ የማይፈነቅለው ድንጋይ የለም። መፍራት ያለብህ ጓደኛህን እንጂ ጠላትህን አይደለም። ጠላቶች ከሌሉ በቶሎ ፍጠር። ህግ 3 እቅድህን ደብቅ። እቅድህን እና ልትሰራ ያሰብከውን ነገር ከሰዎች ደብቅ። ፈጽሞ ለሌሎች ቀጣዩን ተግባርህን አታሳውቅ። እውነተኛ እቅድህን በጨለማ ውስጥ ደብቀህ አቆየው። ምን ልታደርግ እንዳሰብክና እንዳቀድክ የማያውቁ ከሆነ መከላከያ መንገዶችን ሊቀልሱ አይችሉም። የተሳሳተ እቅድህን አሳያቸው፣ አዘናጋቸው። እውነተኛ እቅድህን ባወቁ ሰዓት ሊከለክሉ ወይም ሊጥሉ አይችሉም፣ ምክንያቱም ረፍዶባቸዋልና። ህግ 4 ሁሌም በትንሹ አውራ፣ ብዙ አትበጥረቅ። ሁሌም ሰዎችን በቃላቶችህ በወሬ ለማስደመም ብለህ ብዙ ባወራህ ቁጥር የመሰልቸት እድልህ የሰፋ ይሆናል። ባወራህ ቁጥር ብዙ ነገሮች ከቁጥጥር ውጭ ይሆናሉ። የማይረቡና የተለመዱ ነገሮችን ዝም ብለህ አታውራ። ጎበዝ መሪዎች ሰዎችን የሚያስፈራሩትና የሚያስደምሙት ጥቂት በማውራት ነው። ብዙ ባወራህ ቁጥር የመሳሳትና ቂላቂል ነገር የመናገር እድልህ ይሰፋል። ህግ 5 ብዙ ነገሮች በክብርህ በዝናህ ላይ ይመሰረታሉ። እንደ ህይወትህ ክብርህንና ዝናህን ጠብቀው። ዝና፣ ክብር የስልጣን መሰረት ድንጋይ ነው። በዝናህና ክብርህ ብቻ ብዙ ሰዎችን አስፈራርተህ ማሸነፍ ትችላለህ። ዝናህ፣ ክብርህ አንዴ ካመለጠ ግን አለቀልህ። ተጋላጭ ትሆናለህ። በሁሉም ማዕዘኖች ትጠቃለህ። ዝናና ክብርህን በፍጹም ለጥቃት እንዳይዳረግ ጥንቃቄ አድርግ። ዝግጁ ሁን። የጠላቶችህን ዝናና ክብር ለመናድ ሁሌም ጉድጓድ ቆፍርላቸው። ያኔ ታሸንፋቸዋለህ። ህዝቡም አንቅሮ ይጠፋቸዋል። ህግ 6 ምንም አይነት መስዋዕትነት ከፍለህም ቢሆን ትኩረትን ሳብ። ሰዎች ሁሉንም ነገር የሚመዝኑት በሚታይ ነገር ነው። የማይታይ ነገርንማ እንዴት ያውቃሉ? ራስህን ሁሌም ቢሆን ዝቅ እንዳታደርግ። ከተራው ህዝብ ጋር አብረህ እንዳትጠፋ። የፈለገው ነገር ቢፈጠር ራስህን አሳይ፣ ሽጥ። ከሁሉም በልጠህ ታይ። ከሁሉም ገዝፈህ በልጠህ ተንቆጥቁጠህ ቅረብ። እንደ ማግኔቱን ትኩረቶችን ሁሉ ሳብ። ከተራው ጋር ተራ እንዳትሆን፣ ልዩ ሁን። ያኔ ወደ ስልጣን ማማ መውጣት ትጀምራለህ። ህግ 7 ስራህን ሌሎች እንዲሰሩልህ አድርግ፣ ነገር ግን ምስጋናውንና ዝናውን አንተ ውሰድ። ራስን ለማሳደግ የሌሎችን ጥበብ፣ ብቃትና እውቀት ተጠቀም። ይህ ጉልበትህንና ሰዓትህን ብቻ ሳይሆን የሚቆጥብልህ ሰዎች ፍጥነትህንም እንዲያደንቁልህ ያደርጋል። ብቃቱ መለኮታዊ ነው ብለው ይደመማሉ። መጨረሻ ላይ የምትመሰገነውና የምትታወሰው አንተ እንጂ እውቀት፣ ጥበብና ብቃታቸውን የተጠቀምክባቸው ሰዎች አይደሉም። ሌሎች ሊሰሩልህ የሚችሉትን ስራዎች በመስራት ጊዜን አታቃጥል፣ ተጠቀምባቸው። ህግ 8 ሰዎች ሁሌም ወደ አንተ እንዲመጡ አድርግ። እነሱን ለማምጣት ማታለያ ወይም መደለያ መጠቀም ካለብህም ተጠቀም። ሁሌም የሁሉም ነገር ተቆጣጣሪ መሆን አለብህ። ጠላቶች ወደ አንተ እንዲመጡ አድርግ እንጂ አንተ ወደ እነሱ እንዳትሄድ። እቅዳቸውንና ያሰቡትን ሂደት ጥለው ወደ አንተ እንዲመጡ አድርጋቸው። ጠላትን በመጀመሪያ አማለው፣ አሳስተው፣ ከዛም አጥቃው። ሁሌም የመጫወቻውን ካርድ አንተ ጋር መሆን እንዳለበት አትርሳ። ህግ 9 ሰዎችን በክርክር ሳይሆን በተግባር አሸንፋቸው። ሰዎችን በክርክር ልታሸንፋቸው ትችላለህ። ይህ ድል ጊዜያዊ ድል ነው። ሁሌም ሰዎችን በክርክርና በንግግር ሳይሆን በተግባር አሸንፋቸው። የተግባር ሰው ሁን። ቃል ሳትተነፍስ በተግባር ግን በልጠሃቸው ተገኝ። ህግ 10 ደስታ አጥና ድለቢስ የሆኑ ሰዎችን ከህይወት አስወግድ። ልክፍት ናቸው። መከረኛና ጣጠኛ በሆኑ ሰዎች ጦስ አንተው ራስህ ልትሞት ትችላለህ። የማይረባ ስነ ልቦናዊ ውቅር ያላቸው ሰዎች ልክ እንደ ወረርሽኝ በሽታ ለሌሎች ያስተላልፋሉ። ወደ ባህር የሚሰጥም ሰውን ለማዳን ልትጣጣር ትችላለህ። ነገር ግን እረዳቸዋለሁ ብለህ ራስን ልትሞት ትችላለህ።
መከረኛና ጣጠኛ ሰዎች እድለቢስነትን ሳቢዎች ናቸው። አንተም ላይ ጣጣ ይዘውብህ ይመጣሉ። ሁሌም ቢሆን ደስተኛና እድለኛ ከሆኑ ሰዎች ጋር ዋል። ጣጠኞች ጦሰኛ ናቸው። ህግ 11 ሰዎች እንዴት ሁሌም አንተ ላይ ጥገኛ እንዲሆኑ ማድረግ እንደምትችል ተማር። ነፃነትህን አስጠብቀህ ለመኖር ሁልጊዜም ተፈላጊ መሆን መቻል አለብህ። ሰዎች አንተ ላይ ጥገኛ በሆኑ ቁጥር አንተ ይበልጥ ነፃነትን ትጎናጸፋለህ። ሰዎች ደስታና ስኬትን ለመቀዳጀት በአንተ ላይ ግዴታ ጥገኛ እንዲሆኑ አድርግ። ያኔ የምትፈራው ነገር አይኖርም። እውቀትህን ወይም ክህሎትን በሙሉ አታስተምራቸው። አንተ ላይ ጥገኛ የምታደርጋቸው በዚህ መንገድ ነው። ካንተ ውጪ ምንም እንዳይሰሩ፣ ምንም እንዳያደርጉና ምንም እንዳይሳካላቸው አድርግ። ህግ 12 የምታጠቃውን ሰው ትጥቅ ለማስፈታት በአሳቻ ሰዓት የማይጠብቀውን ሐቀኝነትና ለጋስነት አሳየው። ለጠላትህ በማይጠብቀው ሰዓት ከልብህ በሚመስል መልኩ ሐቀኝነትና ለጋስነትን አሳየው። በዚህ መልኩ እጅግ ተጠራጣሪ የሚባሉትን ሰዎች ሁሉ ልብ መግዛት ትችላለህ። እንዲህ አድርገህ ልባቸውን ታስከፍትና ቀስ በቀስ ጉድጓዳቸውን ትቆፍርላቸዋለህ። በገዛ ፈቃዳቸው በከፈቱልህ ልባቸው ገብተህ እንደ ልብህ ልታታልላቸውና ልታጦዛቸው ትችላለህ። አንዳንድ ያልጠበቁትን ስጦታ በመስጠት ሳይቀር ልባቸውን ሰርስረህ ግባ። 13 ሰዎችን እገዛ ወይም እርዳታን ስትጠይቃቸው አንተን በመርዳታቸው የሚጠቀሙት ነገር እንዳለ እንዲሰማቸው አድርገህ እንጂ አዝነውልህ ወይም እራርተውልህ ለምስጋና እንደሚያደርጉልህ እንዲሰማቸው አታድርግ። ሰዎች እንዲረዱህ ስትፈልግ እኔ እኮ ድሮ እንደዚህ አድርጌልህ ነበር፣ እኔ እኮ ላንተ ይሄንን ውለታ ውዬልህ ነበር ምናምን ብለህ አትቅለስለስ። እንደዛ ካደረግክ አይረዳህም። ማድረግ ያለብህ ያ ሰው አንተን በመርዳቱ ወይም ካንተ በመወዳጀቱ የሚያገኘው የሆነ ጥቅም እንደሚኖር እንዲያስብ ነው። ህግ 14 እንደ ጓደኛ ሆነህ ቅረበው፣ ነገር ግን እንደ ሰላይ ስራ። ስለ ተፎካካሪዎችህ ወይንም ባላንጣዎችህ በሚገባ ወቅ፣ መረጃ ሰብስብ። ሁሌም አንድ እርምጃ ቀድመሃቸው ለመገኘት ካሻ ስለነሱ በደንብ ወሳኝ መረጃዎችን አስቃርም፣ አሰልላቸው። አንዳንዴ አንተው ራስህ ሰልላቸው። በተለያዩ አጋጣሚዎች ስታገኛቸው የተለያዩ ጥያቄዎች ሳታስባንን ጠይቃቸው። ድክመታቸውንና ውጥናቸውን በደንብ ለማወቅ ቀስ እያልክ አውጣጣቸው። ያገኘውን አጋጣሚ ተጠቅመህ በጥበብ ሰልላቸው። ህግ 15 ጠላቶችህን ሙሉ በሙሉ ደምስሳቸው። እነ ሙሴን ጨምሮ በዓለማችን ታሪክ ታላላቅ መሪዎች የነበሩ ሰዎች ጠላቶቻቸውን ሙሉ በሙሉ ደምስሶ በማጥፋት ይታወቃሉ። አንዳንዴ ይህንን ስታደርግ ውድመቱ የከፋ ሊሆን ይችላል። አጥፍቼዋለሁ ብለህ የሄድከው እሳት ውስጡ የቀረች ትንሽዬ ፍም እንደ አዲስ ልትቀጣጠል ትችላለች። ጠላትህን ነካክተህ መተው ሳይሆን ሙሉ በሙሉ መደምሰስ ነው። ሙሉ በሙሉ ከመደምሰስ ነካክተህ መተው ይበልጥ ውድመቱ እና ኪሳራ ይበልጣል። ሳትደመሰስ የተውከው ጠላት አገግሞ ሊበቀልህ ይችላል። ሙሉ በሙሉ አጥፋው። ስታጠፋው ታዲያ አካሉን ብቻ ሳይሆን መንፈሱንም ጭምር ማውደም አለብህ። ህግ 16 ኩራትና ክብርህን ለመጨመር ሁሉም ቦታ አትከሰት። እቃ እንኳን በየቦታው ሲሽከረከርና ሲገኝ ዋጋው ይወርዳል። በብዛት በታየህና በተሰማህ ቁጥር ተራ የመሆን እድል ይጨምራል። ከወዳጆች ጋር በቡድን የምትገናኙበት ፕሮግራሞች እንኳን ሲኖሩ ሁልጊዜ አትገኝ፣ አንዳንዴ ይጥፋ። ይህ ተግባርህ መነጋገር ያደርግሃል፣ ያስደንቅሃል። ውስን በመሆን ሁሉም ቦታ ባለመገኘትና ባለመከሰት ዋጋህን ጨምር። ህግ 17 ኪፕ ሰዎችን በተቆራረጠ ሽብር ውስጥ አቆያቸው። ተግባሮችህን የማይገመቱ የሚሆኑበትን አካሄድ አዳብር። ሰዎች የሌሎች ሰዎች ድርጊት የመከታተልና የማወቅ ከፍተኛ ፍላጎት አላቸው። ድርጊቶችህ የሚገመቱ ከሆኑ ሰዎች ይቆጣጠሩሃል። ስልትህን ቀይር። ተለዋዋጭና ፍጹም የማይገመት ሰው ሁን። ያኔ ግራ ታጋባቸዋለህ፣ ታደናግራቸዋለህ። ይህ ስልትህ ሁሌም እንዲሸበሩና እንዲፈሩ ያደርጋቸዋል። ህግ 18 ራስን ለመጠበቅ ምሽግ አትቆፍር፣ አትደበቅ። ራስን መደበቅ አደገኛ ነው። ዓለም አደገኛ ናት። ጠላቶች በየቦታው አሉ። ራስን በሚገባ መጠበቅ አለብህ። መሽጎ መቀመጥ ደህንነትን ለትንሽ ጊዜ ሊሰጥህ ይችላል። ነገር ግን መሽጎ መደበቅ ወይም ራስህን ማግለል ከጥቅሙ ይልቅ ለጠላቶች ያጋልጣል። መሰረታዊ መረጃዎች ከማግኘት ያግድሃል። ይህ ደግሞ ያስጠቃሃል። አጋሮችን ፈልግ፣ ተንቀሳቀስ፣ ማትር። ጠላቶችህ ፊት ዘውድህን ደፍተህ ጎርድድ በልባቸው። ህግ 19 ምንም የማያገባውን ምስኪኑን ሰው አታስቀይም። ጠላትህ ማን እንደሆነ ለይ። ዓለም በተለያዩ ሰዎች የተሞላች ናት። ለተግባሮቹ ሁሉም ሰው አንድ አይነት ምላሽ ሊሰጥ አይችልም። ላገኘው ሰው ሁሉ አትዋሽ፣ አታጨርብረው።
ማጥቃት ያለብህ የበግ ለምድ የለበሱ ተኩላ ጠላቶችን ነው። ማንን ማጥቃት እንዳለብህ ላይ ምንም የማያገባውን ምስኪኑን ሌላ ሰው ተሳስተ እንዳታጠፋ። ህግ 20 ለየትኛውም ጎራ አታጎብድድ። ተጣድፎ የሚደግፈውን ቡድን የሚመርጥ ወይም ለአንዱ ጎራ የሚያደላ ሰው ቂል ነው። ራስን የቻልክ ሰው ሁን። ለማንም አታዳላ፣ ለማንም አታሽቀብጥ። በሁሉም ቡድኖች ወይም ጀሌዎች ወይም ጨዋታ መሃል ገብታ አታውደልድል። ራሱን የቻለ ነፃነቱን ያስጠበቀና ለማንም የማያዳላ ሰው ሁን። ህግ 21 ጅልን ለማጥመድ አንዳንዴ ራስህን ተጃጅለህ መታየት አለብህ። ማንም ሰው በሰዎች ፊት ቂል ወይም ጅል ሆኖ መታየት አይፈልግም። ጠላቶችህ ጎበዝ እንደሆኑ እንዲሰማቸው አድርግ። እሱም ብቻ ሳይሆን ካንተ በላይ ጎበዝ ስማርት እንደሆኑ እንዲያምኑ አድርግ። እንደ ቂል ወይም ደደብ እንዲያይሁና እነሱ ከማንም የተሻሉ ብልህ ጎበዝ እንዲሆኑ እንዲሰማቸው ማድረግህ መቼም ያጠቃኛል ብለው እንዳያስቡ ያደርጋቸዋል። ከዛ ቀስ ብለህ ስራህን ስራ። ህግ 22 እጅ የመስጠት ወይም የመማረክ ስልት ተጠቀም። ድክመትህን በሂደት ወደ ስልጣን መውጫ ለውጠው። እንደ ደከምክ አቅም እንዳጣህና እንደተሸነፍክ እንደሆነ እያወቅ ለክብርህ ወይም ለሰው ምን ይለኛል ስሜት ብለህ አትፋለም፣ አትዋጋ። እንደውም እጅ ስጥ፣ ተማረክ። መማረክ ወይም እጅ መስጠት የምትሽርበትን ወይም አፈር ልሰ የምትነሳበትን ጊዜ ይሰጣል። ጊዜ መግዣ ይሆናል። የተማረከ ሰው ሆነ ውስጡን መውጫ መንገድህን ወጥን። ደካማ እንደሆንክ እያወቅ ጠላትን ተፋልመው ሲማርክህ ሐሴት ያደርጋል። ለዛ ነው ቀድመህ የመማረክ ስልትን መጠቀም ያለብህ። ማርኬዋለሁ፣ ተስፋ የለውም፣ አቅም የለውም ብሎ ጠላት ሲኩራራና ሲዘናጋ ያኔ በደንብ አድርገህ ናደው። የመማረክ እጅ የመስጠት ስልትን እንደ አንድ ወደ ስልጣን መውጫ ስትራቴጂ ተጠቀምበት። ህግ 23 ኃይልህን አከማች። ኃይልህን እና ጉልበትን በደንብ አድርገህ አከማች። ሁሌም የሚያሸንፈው የሰፋ ነገር ሳይሆን የጠለቀ ነገር ነው። ኃይልና ጉልበትን መጀመሪያ በጥልቀት አቅና፣ ገንባው፣ አዳብረው፣ ጠቅጥቀው። በትንሽ በትልቁ ያለህን አቋም አታሳይ። እንደ ፋፋ ላም ያደለብከው አቅም ጉልበት ለረጅም ጊዜ ይታለብልሃል። ህግ 24 እንደ ፍጹም ባለሟል ተጫወት። ጎበዝ ባለሟል ዓለም በስልጣንና በፖለቲካ ቅልጥፍና ዙሪያ እንደምትሽከረከር በሚገባ ያውቃል። ጎበዝ ባለሟል ሸንጋይ ደላይ ነው። የማሳመንና የማገልገል ጥበብን የተካነ ነው። አለቃዎቹን ማስመጥ ያውቅበታል። የባለሟልነት ጥበብን በደንብ ተማር። አገልጋይነትና አጎብዳጅነትን ተካን። ያኔ ስልጣንን ከመቆናጠጥ ፈጽሞ የሚያስቆም አይኖርም። ህግ 25 ራስን እንደ አዲስ ፍጠር። ምን መሆን እንዳለብህ፣ እንዴት መኖር እንደሚገባህና ምን ማድረግ እንዳለብህ ሊነግርህ የሚገባው ማህበረሰቡ አይደለም። የማይሰለች የራስህን ማንነት ራስ ፍጠር። ራስህን ማብቃት ያለብህ ራስህ ብቻ ነህ። ሌሎች ያንተን ማንነት ትርጉም እንዲሰጡት አታድርግ። የራስህ ማንነት ግንባታ ሂደት አለቃ ራስህ ነህ። ህዝብ ፊት ስትቀርብ ድራማ ስራ፣ ቲያትረኛ ሁን። ህዝቡን አስምጠው፣ በደንብ ተጫወት። ህግ 26 ወንጀል ውስጥ እንዳትጨመላለቅ ንጹህ ሁን። የስልጡንነት ፍጹማዊነትና የውጤታማነት ምሳሌ መስለታይ። እጆች በጭራሽ ስህተትና መጥፎ ድርጊቶችን በመስራት እንዳይረክሱ። ቆሻሻ ስራ ሲኖርብህ ሌሎችን አሰራ። አንተን ከኔለሽ ገጽታህን ገንባ። ህግ 27 ሰዎች የሚያምኑት ጥገኛ የሚሆኑበትና ወደ ላይ የሚመለከቱት ሰውን ይፈልጋሉ። የእነዚህን ሰዎች ፍላጎት የሚያሟላ ሰው ሁን። ሰዎች እንዲከተሉና እንዲያመልኩ የሚያደርግ አሳማኝ ምክንያት ፈልግ። ለተከታዮች ብዙ ቃል ግባላቸው። የምትገባላቸው ቃል ግን ቀጥተኛና ግልጽ ያልሆነ እና ተስፈኛ ሆነው እንዲኖሩ ዝም ብለው እንዲከተሉ የሚያደርጋቸው ይሁን። አዛኝና ቅን መስለህ ታያቸው። ስላንተ የሚያሽቃብጡልህን ጥሩ ደቀ መዛሙሮችን ምረጥ። እንዲያመልኩ አድርግ። እንደ ሃይማኖት እንዲከተሉ አድርግ። አስምጣቸው። ህግ 28 ውሳኔዎችህ ቆራጥ ይሁኑ። ተግባሮችህ ላይ እርግጠኛ ካልሆንክ ውሳኔ አትወስን። በጥርጣሬ የምትወስነው ውሳኔ አሊያም የምትወስደው እርምጃ ብዙ ነገር ያበላሻል። ፍርሃት አደገኛ ነው። ቆራጥነትን ተማር። በፍርሃት የተሞላ ውሳኔ አደጋ ያመጣብሃል። ሰዎች ቆራጥ መሪዎችን ያደንቃሉ። ፈሪ መሪን የሚያከብር የለም። ህግ 29 ወደ ስልጣን የምታደርገው የጉዞ ሂደትህ ተጀምሮ እስኪያልቅ ያለውን ሂደት በደንብ አቅድ። ፍጻሜ ሁሉ ነገር ነው። ጉዞን ጀምረህ እስክትጨርስ ያለውን ሂደት በደንብ አቅድ። ፈተናዎችህን፣ እድሎችህን እና መሰናክሎችን በጥንቃቄ ለይ። ያንተን ልፋትና ውጤት ሌሎች እንዳይቀሙ ተጠንቀቅ። ወደ ስልጣን በምታደርገው ጉዞ መቼ እንደሚጀምርና
የት ጋር እንደሚገባደድ ጠንቅቀህ ወቅ። ከተራው ሕዝብ በአስተሳሰብም በውሳኔም ልቀህ ተገኝ። ሕግ 30 ስኬቶችህን በቀላል ጥረት ያመጣሃቸው እንዲመስሉ አድርግ። ውሳኔዎችህ ተፈጥሯዊ እንደሆኑ እና በቀላሉ የተፈጸሙ እንደሆኑ አሳይ። የወሰንከው ውሳኔና ያስመዘገብከው ስኬት በምን ያህል ፈተናዎችና መከራዎች እንዳለፈ ለማንም አትናገር። እንዴት በብልሃት እዚህ እንደደረስክና ምን ያህል ውጣ ወረዶች እንዳሳለፍክ ለሌሎች አትበጥረቅ። መከራ በልተህ እንደተሳካለህ አታሳይ። ቀላል እንደሆነና ከዚያ በላይ ብዙ ስኬቶችን ማስመዝገብ እንደምትችል እንዲያስቡ አድርጋቸው። የስኬት ቁልፍ መንገዶችን ለማንም አታስተምር። አንድ ቀን አንተን ለመጣል ይጠቀሙበታል። ሕግ 31 የጠላቶችህን ምርጫዎች በቁጥጥር ስር አድርግ። አንተ በምትደራደርበት ካርታ ላይ ሌሎች እንዲጫወቱ አድርግ። መጫወቻ ሜዳው ያንተ ይሁን። ጥሩ ማጭበርበሪያ መንገድ ለጠላትህ ምርጫ እንዳለው አስመስሎ ማሳየት ነው። ጠላቶችህ አማራጭ እንዳላቸው እንዲያስቡ አድርግ። ነገር ግን ሁሌም ያንተ አሻንጉሊቶች እንዲሆኑ ማድረጊያ መንገዶችን ቀልስ። የምታቀርብላቸው ሁለቱም አማራጭ አንተን የሚጠቅም ይሁን። ከሁለት ሰይጣናዊ ምርጫዎች አነስ ያለውን ሰይጣናዊ ምርጫ እንዲመርጡ አመቻችላቸው። ሁለቱም ምርጫዎች ግን አንተን የሚጠቅሙ መሆን አለባቸው። በየትም መንገድ ቢሄዱ ያንተን ምርጫ ብቻ እንዲቀበሉና ካልሆነ ግን አጣብቂኝ ውስጥ እንዲገቡ አድርጋቸው። ሕግ 32 በሰዎች የህልም እንጀራ ወይም ተስፈኝነት ላይ ቆምር። እውነትን ሁሉም ይሸሻታል፣ ምክንያቱም ቀፋፊና ደባሪ ናት። እውነትን አገኛለሁ ብለህ የምትኖር ከሆነ ፍጻሜ መቆጨትና ትርፍ የሌለው ቅያሜ ነው። ህይወት እጅግ ጨካኝ፣ አረመኔና አስጨናቂ ናት። እዚች ዓለም ላይ የህልም እንጀራ ፈንታዚ ፈጥረህባት ኑር። ሰዎች እንደዚህ አይነት ተፈጥሮ ያላቸው መሪዎችን ይወዳሉ። ሰውን በህልም እንጀራ ወይም ላማለኝ በሰማይ እያለ እንዲኖር እና ተስፈኛ እንዲሆን አድርገህ ምራው። ሕግ 33 ሰዎችን ድክመት እወቅ። ሁሉም ሰው ደካማ ነው። የሆነ ድክመት ማንኛችንም ላይ ይኖራል። ያማረ ቤተ መንግስት ውስጥ አተኩረ ብትመለከት አንድ የተዛነፈ ድንጋይ አታጣም። የሰዎች ድክመት ብዙ ጊዜ ስሜታቸው በሚያሳፍር መልኩ የሚያገኙት ደስታ ወይም የደህንነት ስሜት ማጣት ነው። ያንን ድክመታቸውን እንደምንም አውቅባቸው። ከዛም ያችን ድክመታቸውን ተጠቅመህ እጃቸውን ጠምዝዛቸው፣ እንደፈለግ ካሹራቸው። ሕግ 34 በራስ መንገድ ንጉሳዊ ይሁን። እንደ ንጉስ ሰዎች እንዲያዩህ ከፈለግ ተግባርህ ንጉስ ይሁን። ሁሌም ራስን የምታይበት መነጽርና ለራስህ የምትሰጠው ግምት ወሳኝ ነው። ተራና መንደሬ ከሆንክ ሰዎች ይንቋል። ሰዎች ጸዴና ንጉሳዊ ስብዕና ያለው ያከብራሉ። ራስን ስታከብር ሰዎች ያከብሩሃል። ለሌሎች አርያ ትሆናለህ፣ ያሽቋልጡልሃል። ያኔ ቀስ ብለህ ዘውድህን ትደፋለህ። ሕግ 35 ጊዜን ወቅትን የመጠበቅ ጥበብን ተማር። ቅልቅል ያለ እና የረፈደበት ሰው መስለ ሰዎች ፊት አትታይ። የሚቸኩሉና የማይሞላላቸው ሰዎች የተናቁና ጊዜያቸውንና ህይወታቸውን በሚገባ ማስተዳደር የማይችሉ ብኩኖች ተደርገው ይታያሉ። ትዕግስት ማድረግና ሰከን ብሎ መታየት የጎበዝ መሪዎች ባህሪ ነው። ሁሉንም እርምጃዎችን በትክክለኛው ሰዓት ላይ መተግበርን ተማር። ወደ ስልጣን የምትወጣበትን ትክክለኛ ሰዓት አሽትት፣ አነፍንፍ። ጊዜው ካልሆነ ደበቅ ብሎ ከበስተጀርባ ማሴርን ተማር። ልክ ሰዓትህ ጊዜ ሲደርስ የዘራኸውን በሚገባ ጨድ። ወደ ስልጣን ማማ ውጣ። ይህ ግን ጊዜን፣ ወቅትን፣ ሰዓትን በደንብ ማሽተት ይጠይቃል። እሱ ላይ ተጠበብ። ሕግ 36 ልታገኛቸው የማትችላቸው ነገሮች አጣጥላቸው። ለነዚህ ነገሮች ጭራሽኑ ትኩረት አለመስጠት ምርጡ በቀል ነው። ለጥቃቅን ችግሮች እውቅናን መስጠትና ለማይረቡ ጠላቶች ትኩረት መስጠት ጥቅም የለውም። አንዳንዴ እነዚህን ነገሮች መርሳት አለብህ። አንድ የምትፈልገው ግን ልታገኝ የማትችለው ነገር ሲኖር ናቀው፣ አጣጥለው። ሕግ 37 ግርማ ሞገስ ይኑርህ። ያማረ ግርማ ሞገስ ይኑርህ። አስደናቂ መንፈስን ሌሎች ላይ ፍጠር። በሰዎች ዙሪያ ስትሆን የተለየ ግርማ ሞገሳም ሁን። ሕግ 38 እንደ ልብህ ያለ ገደብ አስብ፣ ነገር ግን ከሌሎች ጋር ተመሳሰል። ያልተለመዱ ሐሳቦችህን እና ወጣ ያሉ መንገዶችን በሆነው ባልሆነው ለሰዎች አታሳይ። እንደሱ ካደረግ ሰዎች ትኩረትን ብቻ የምትፈልግ አድርገው ሊወስዱ ይችላሉ። ከዛም አልፎ የበታችነት ስሜት ስለምትፈጥርባቸው ሊያጠቁ ይችላሉ። ከሰዎች ጋር መመሳሰል ልመድ። ብቃትህንና ልዩ መሆንን ለሚረዱ ጓደኞችህና ልዩነታችሁን ለሚያደንቁ ወዳጆች ብቻ አጋራ። ሕግ 39 ሰውን ለማጥመድ ውሃውን በጥብጠው ወይም ነቅንቀው። ቁጡ እና ስሜታዊ መሆን መልሶ አንተኑ ነው የሚጎዳው። ሁልጊዜ የተረጋጋና ተጨባጭ ግብ ያለው ሰው ሁን።
አንተ የተረጋጋ ሰው ሆነ ጠላቶች ቁጡና ስሜታዊ አድርግ። ያኔ የምታተርፈው አንተ ትሆናለህ። ጠላቶች ሚዛን እንዲስቱና እንዲታመሱ አድርጋቸው። ማጥመጃው አንተ ጋር ይሁን። ሕግ 40 ነፃ ምሳ ይቅርብህ። በነፃ የሚቀርብልህ ነገር አደገኛ ነው። ነፃ የሚባል ነገር የለም። ወይ ወጥመድ ነው፣ ወይ የማትጠብቀውን ኃላፊነት ሊጭኑብህ እያሴሩ ነው። የሚያዋጣህ የራስህን ምሳ ራስ መክፈል ነው። የራስህን ምሳ በመክፈል ከምስጋና ከጥፋተኝነትና ከመታለል ዳን። ለጋስነት የኃይል ምልክትና ማግኔት ነው። ራስህን ቻል፣ አትልከስከስ። ሕግ 41 ራስህን በታላላቅ ሰዎች ጫማ ውስጥ አታስገባ። መጀመሪያ የሚሆነው ሁልጊዜም ከሚመጣው የበለጠ ወይም የተሻለ ነው። አንድ ታላቅ ሰውን ከተካህ ወይም ከዝነኛ ወላጅ የተገኘ የእነሱን ስኬቶች በእጥፍ ማሳካት ይኖርብሃል። በእነዚህ ታላቅ ሰዎች ጥላ እንዳትሸፈን። አካሄድን በመለወጥ የራስዎን ስም እና ድንቅ ማንነት ፍጠር። ከአንተ ስኬት አንጻር የነዛ ታላላቅ ሰዎች ወይም የቤተሰብ አባላት ዝና ወይ ሌጋሲ የተናቀና የረከሰ እንዲሆን አድርግ። በራስህ መንገድ አንጸባራቂ ሁን። ሕግ 42 እረኛውን ቀድመህ አጥቃ። እረኛውን ስታጠቃ በጎቹ ይበታተናሉ። ችግር ፈጣሪ ብዙውን ጊዜ እንደ ጠንካራ ብሪተኛና መርዘኛ ሰው ሊሆን ይችላል። እንደነዚህ አይነት ሰዎችን ዝም ካልካቸው ተጽዕኖ መፍጠራቸውን ይቀጥላሉ። በፍጹም ከእንደዚህ አይነት ሰዎች ጋር አትደራደር። ምህረት የማይገባቸው መቼም የማይማሩ መርዘኛም ሰዎች ናቸውና እንደነዚህ አይነት ሰዎችን ቶሎ አጥፋቸው። የችግሩ ምንጭ እነሱ ስለሆኑ እነሱ ስታጠፋ ጀሌዎቻቸውንም አብረው ይበታተናሉ። ሕግ 43 በሌሎች ልብና ጭንቅላት ስራ። ሰዎችን ማስገደድ በመጨረሻ ራስህ ላይ አመፅን ያስነሳል። ሰዎች ወደ አንተ አቅጣጫ እንዲሄዱ እንዲነዱ ከፈለክ ማስገደድን ሳይሆን ማታለልን፣ ማማለልን ተማር። የደለልከው ያማለልከው ሰው ሁሌም ያንተ ታማኝ ውሻ ይሆናል። ሌሎችን ማታለያ ማማለያ ከሆኑ ወሳኝ መንገዶች ውስጥ አንዱ ግለሰባዊ ስነልቦናቸውን መብላትና ድክመቶቻቸውን ማወቅ ነው። የሚወዱትና የሚፈሩትን ነገር ለይተህ እወቅ። የሰዎችን ልብና አእምሮ ችላ ካልክ ጥላቻን ያዳብሩብሃል። ተጠንቀቅ። ሕግ 44 በመስታወት ተጽዕኖ ጠላቶችህን ትጥቅ አስፈታ። መስታወት እውነታውን ያንጸባርቃል፣ ነገር ግን ጥሩ ማታለያ መሳሪያም ነው። ጠላቶች ፊት እንደ መስታወት ታያቸው። የሚያደርጉትን በሙሉ እንደ መስታወት አድርገህ በማሳየት ተመሳሰልባቸው። የመስታወት ተጽዕኖ ኃይል መቋቋም የሚችሉት ጥቂት ናቸው። ከመስታወቱ ጀርባ አንተ ቆምር፣ ፊት ለፊት ግን የእነሱን መስታወት በማንጸባረቅ ታይ። ሕግ 45 ለውጥ መምጣት እንዳለበት ስበክ፣ ነገር ግን በአንድ ጊዜ ብዙ ለውጥ ሪፎርም አታድርግ። የለውጥ አስፈላጊነትን ሁሉም ሰው ይረዳል፣ ነገር ግን ሁልጊዜ ለውጥ ስታደርግ ሰዎች እንደ የዕለት ተዕለት ልምድ ወይም ተራ ነገር አድርገው መቁጠር ሊጀምሩ ይችላሉ። በጣም ብዙ ፈጠራ ለውጥ አስደንጋጭም ይሆንባቸዋል። አመፅ ሊያስቀሰቅስብህ ሁላ ይችላል። ለስልጣን አዲስ ከሆንክ ወይም የስልጣንን መሰረት ለመገንባት የምትሞክር ከሆነ የድሮውን መንገድ የማክበር ልምድ አዳብር። ለውጥ ማድረግ ሲኖርብህ ብዙም ሳታስጮህ የድሮውን መንገድ እንደማሻሻል አስመስለህ አድርግ። ሕግ 46 ፍጹም መስለህ አትታይ። ከሌሎች ሁሌም ተሽሎ መታየት አደገኛ ነው። በጣም አደገኛው ደግሞ ምንም አይነት ጉድለቶች ወይም ድክመቶች የሌለበት ሰው ሆኖ መታየት ነው። ይህ ተግባርህ ሰዎች ላይ ምቀኝነት ወይም ቅናት ይፈጥርና ጸጥ ብለው ውስጥ ውስጡን የሚያሲሩብህ ጠላቶች በገዛ እጅህ ትፈጥራለህ። ምቀኞችን ወይም ጠላቶችን ለማሸነፍ አንዳንድ ጊዜ ስህተቶችን እንደምትሰራና የሰው ልጅ እንደሆንክ ማሳየት ብልሃትነት ነው። ሰዋዊ እና ሰዎች የሚቀርቡት ቀላል ማንነት ሊኖር ይገባል። ፍጹም ሊሆን የሚችሉት ወይም አማልክት ወይም ሙታን ብቻ ናቸው። ሕግ 47 ለማሳካት የወጠንከውን ግብን አትለፍ። በድል ማድረግ ውስጥ መቼ መቆም እንዳለብህ ወቅ። የድል ወቅት ብዙውን ጊዜ ከፍተኛ አደጋ የሚከሰትበት ጊዜ ነው። የድል ሙቀት ከባድ እብሪተኝነትና ከልክ በላይ በራስ መተማመን ይፈጥራል። ያሳካኸው ግብ በጣም አልፈ ስትሄድ በዛው ልክ ብዙ ጠላቶችን እየፈጠርክ ትሄዳለህ። ስኬት ጭንቅላትህ ላይ እንዲወጣ አትፍቀድ። ስትራቴጂና ጥንቅቅ ያለ እቅድን የሚተካ ምንም ነገር የለም። ወደ ስልጣን ስትወጣ አንድ ትልቅ ግብን ወጥን፣ ከዛ ያንን ስታሳካ ቁም። ሕግ 48 ወጥ ቅርጽ ያለው አትሁን። የታወቀ ቅርጽን መያዝ እና ጠላቶችህ በቀላሉ ሊያዩት የሚችሉትን ግልጽ እቅድ በማውጣት ራስን ለጥቃት አታመቻች። ወጥ ቅርጽና ግልጽ እቅድ ከያዝክ ጠላቶችህ በቀላሉ ይዘዋል፣ ያጠቁሃል። ማድረግ ያለብህ መቀየር ነው። በግልጽ ሁሉ ነገርን አታሳይ። ራስን ከጠላት መጠበቅ የምትችለው ፈሳሽና እንደ ውሃ ቅርጽ አልባ በመሆን ነው።
ሁሉም ነገር ተለዋጭ በሆነባት ዓለም ልክ እንደ ውሃ የገባህበትን ማጠራቀሚያ ቅርጽ መያዝ ይኖርብሃል።